ዝንጀሮ ፊት በሌሊሳ ግርማ ፍትህ መጽሔት ቅጽ 02 ቁጥር 124 መጋቢት 2013 ዓመተ ምህረት የታተመው ዝንጀሮ ፊት አጭር ልቦለድ። እዛ የክልል ዩኒቨርሲቲ ውስጥ ሳለን አንድ ደረጃው በእንስሳት መጠበቂያ ሕግ ያልጸደቀ መለስተኛ ዙ ነገር ነበር። ያኔ ተማሪ ያለሁኝ ቺክ መጥበስ ስፈልግ እዛ ይዣቸው ሄዳለሁ። በመሰረቱ አንድ ቺክ ብቻ መጥበስ እንደማያዋጣ አስቀድሜም ስለማውቅ ይዤ የሚሄደው ሁለት ወይም ከሁለት በላይ ብዛት ያላቸውን ነው። እየነዳሁ ነው የሚወስዳቸው። ሴቶች በደንብ ይነዳሉ። ይነዳሉ ስል እንደ ከብት አይደለም፣ እንደ መኪና ማለት ነው። ክብ ናቸው። ዳሌያቸው ክብ፣ አስተሳሰባቸው ክብ ነው። የእኔ ሥራ መሪያቸውን ይዤ ወደ ፈለግኩበት መጠምዘዝ ነው። ሁለት ወይ ከሁለት በላይ ጠምጄ ነው ወደ ዙ የምነዳቸው። አንድ እርስ በራስ ባላንጣ ሲሆኑ እኔ ተፈላጊነቴ ስለሚያሻቅብ። ሁለት እዛ የሚከሰተውን ነገር በአንድ ሴት ላይ ብቻ ሳይሆን ከአንድ በበለጠ ፊታቸው ላይ ማነጻጸር እችላለሁ ብዬ ስለማስብ ነው። አንድ ስሙ የማይታወቅ ጭላዳ ዝንጀሮ አለ። ለነገሩ ስም አለው፣ ግን እኔ ስሙን አልጠቀምም። የተሰጠውን ስም ከተጠቀምኩ ከእኔ እኩል ሰው ሊሆን ነው። ቢያንስ በስም እበልጠዋለሁ። በቃ ስም ካስፈለገው ጭላዳ እለዋለሁ። ጭላዳ የሚባለው ጭላዳ ስለሚመስል ሳይሆን አይቀርም። ሰራ አካላቱ ጥቀርሻ ነው። ደረቱ መሃል ላይ ብቻ በሚርገበገብ ከሰል መሃል እንደተያያዘች አንዲት ፍም ቀይ ነገር አለው። ልክ የሴቶቹን እንደሚመስለው። ጭላዳው ደግሞ ደረቱ ላይ ነው ፍሙ። በበረቱ ፍርግርግ ውስጥ ባይታሰርና ጸጉሯን ባይሆን እንዴት ከሰው መለየት ይቻላል ብዬ ራሴን እጠይቃለሁ። ሰው ለመሆን የሚቀረው ነገር ስሜቱን መደበቅና ሞባይል ስልክ መያዝ ብቻ ነው። ሴቶቹን ይዤ የሚሄደው ዝንጀሮው ወሲብ አናቱ ላይ ሲወጣ ምን እንደሚሆን ለማየት ነው። ያዝናናኛል። አንዳንዴ ግልጽነቱ ያስቀናኛል። ሴቶቹን ይዤ ስመጣ ዝንጀሮው ደረቱን እየደቃ መጮህ ይጀምራል። ከዛ እግሩን ከፍቶ እየጮኸ ብልቱን ለሴቶቹ እያሳየ ማጓራት ይቀጥላል። ነገሩ የማይገባው የለም። በጣም የምደሰትበት ሰኮንድ ያች ናት። የሴቶቹ ፊት ይቀላል። ቀይ ከነበረ ደግሞ እንደ ዶሮ ቆዳ ሽፍታ ነገር ከአንገታቸው ጀምሮ የራስ ጸጉራቸውን ይወርሳቸዋል። በዝንጀሮውና እኛ ስል የሰው ልጆች መሃል ያለው ብቸኛ ልዩነት ስሜትን መደበቅና አለመደበቅ ብቻ ነው። ብዙ ጊዜ ስሜትን መደበቅ የሚለውን ሐረግ ስሜትን መቆጣጠር በማለት የሰው ልጆች መልሰው ለሌሎች የሰው ልጆችን እና ራሳቸውን ሲያጭበረብሩ አያለሁ፣ እሰማለሁ። የሰማሁትን ያመንኩ መስላለሁ። የሰው ልጅ ከአፉ የሚያወጣውና መልሶ ራሱ የማይደማመጥበትን ድምፅ ቋንቋ ብሎ ይጠራዋል። በአፍ የሚወጣው የእኛ ቋንቋ 99.9% አንድም እልም ያለ በሬ የወለድ አይነት ውሸት ነው፣ አሊያም ደግሞ ራስን ማጭበርበር ብቻ ነው። ትክክለኛው ቋንቋ የአካል ቋንቋ ብቻ ነው። ያ ቋንቋ ደግሞ በእንስሳትም ዓለም ጋር አንድ የሚያደርገን ነው። በሴቶቹ ፊት ላይ የማየው ማንኛውንም አይነት ለውጥ ከሚያወሩት ነገር በላይ አምናለሁ። ለነገሩ ጭላዳው ብልቱን እያሳየ የታሰረበትን ብረት እየወዘወዘ እኔን በጩኸት እያስፈራራ በቆመበት ቅጽበት ከአፋቸው የሚወጣ አንድም ቃል አልነበረም። ከሦስቱ ሴቶች ሁለቱ
ያንን አስመሳይ አፋቸው ልክ የዝንጀሮውን የመሰለ ጩኸት አስመልጦ አስመሳይ ሰውነታቸውን ድል እንዳያደርግባቸው አፋቸውን ጥርቅም አድርገው ዓይናቸውን በጭላዳው ላይ ተክለዋል። ፊታቸው ላይ ስለተገለጸው ፍርሃት ብዙ ማለት ይቻላል፣ ግን ንግግር አሳሳች ነው። ምናልባት በስዕል ቢገለጽ ፊታቸው ጥሩ ነበር። ኪንግ ኮንግ ደረቱን እየደለቀ ሲጮህ ሴቶቹ አፋቸውን ይዘው በነፋስ ቀሚሳቸው ሲገለብ እንኳን ልብ አይሉም አይነት ጭብጥ ያለው ስዕል ግን ጥሩ ሰዓሊ ያስፈልጋል። እኔ ይህ ትዕይንት ሲካሄድ በምመለከትበት ጊዜ ነገሮች በገቡኝ መጠን እንደዛ የሚገባው ሰዓሊ ያስፈልጋል። ምን ያደርጋል፣ አጣምሮ አይሰጥም። እይታ ሲኖር የስዕል ታለንት አይኖርም። የስዕል ታለንት ሲኖር ጭንቅላት ቅል ይሆናል። እና ዝንጀሮ ብልቱን ይዞ ሴቶቹን እያየ ብቻ ሁሉ ነገሩ እንደ ሰው ነው፣ ስሜቱን መደበቅ ካለማወቁ በስተቀር። በቃ ጭላዳ መሆኑን የሚጋለጥበት ይህ ግልጽነቱ ነው። እኔና መሰሎቼን ደግሞ ጭላዳ መሆናችንን የሚያድበሰብስልን ማስመሰላችን ብቻ ነው። ሰምና ወርቃችን ወዘተ። ደብል ቲንክ ደብል ስፒካችን እንዲያውም የተሳለ ስዕል አለ። ሲስተን ቻፕል ጣራ ላይ ዋነኛ ወይም አንበል የሆነው የማይከል አንጀሎ ስዕል እኮ ይሄን ሁኔታ ቁልጭ አድርጎ የሚገልጽ ነው። ስዕሉን የሚያውቀው የለም። አይ የማይከል አንጀሎ ስዕሎች በሙሉ ሃክን ወይም ሃክ ሆገንን ነው የሚመስሉት እኮ። የሴቶቹ ጡንቻ የወንዶቹን እጥፍ ሳይሆን አይቀርም። ምናልባት በድሮ ዘመን ሴቶቹ የወንዶቹ የበላይ በነበሩበት አቅራቢያ ይሆናል የስዕሉን ሞዴሎች አግኝቶ የቀረጻቸው። ኤኒዌይ ስዕሉ ዘ ክሪኤሽን ኦፍ አዳም የሚባለው ነው። አዳም የሌባ ጣቱን ቀስሮ ከእግዜር ጋር ለመነካካት የንፋስ ክፍተት ያህል ብቻ ነው የቀረው። ገና መፈጠሩ ስለሆነ አዳም የአፈርነቱ ሃንጎቨር ሙሉ ለሙሉ አልለቀቀውም። ወለሉ ላይ ተንጋሉ ከድካሙ ለመንቃት ሕያው ለመሆን ፈጣሪ እንዲነካው እየጠበቀ ይመስላል። ሔዋን ገና አልተፈጠረችም። በስዕሉ ላይ ከፈጣሪ ጉያ ውስጥ ተወሽቃ አዳምን ተንጠራርታ ስታየው በስዕሉ ተገልጿል። ተንጠራርታ ማየቷ አይደለም ቁም ነገሩ። ቁም ነገሩ አስተያየቷ ነው። መደነቅም አይደለም፣ መፍራትም አይደለም፣ መናቅም አይደለም፣ መጓጓትም አይደለም። ብቻ ግን አይደለም ያልኳቸውን ሁላ በተወሰነ መጠን ነው። የእነዚህ ሁሉ ድብልቅ ግን በእነዚህ ብዙ የስሜት ገጾች ውስጥ ሁሉንም የሚያስማማ የማወቅ ፍላጎት የሚለው ሐረግ ነው። እና ሔዋን በእግዚአብሔር ጉያ ሆና ከመፈጠሯ በፊት ያሳየችውን የፊት ገጽታ በእነዛ ሴቶችም ላይ አየው ነበር። አርቲስት ብሆን በሐውልት አስተያየታቸውን በቀረጽኩት ነበር። በሰው ልጆች የውሸት ቅብብል ሂደት ላይ አንዲት ብልጭታ እውነት በዘመናት በዛ ጭላዳ ምክንያት ብቅ ትላለች። ብቅ ብላ መልሳ ትከስማለች። ያቺን የብልጭታ እውነት ለማየት ነው ሴቶቹን ወደ ጭላዳው እስር ቤት እየነዳሁ የማመጣቸው። ደግሞም አንድም ቀን ቅጽበቷ እውነቷን ደብቀኝ አታውቅም። የመጨረሻው ቤተ ሙከራ ዝንጀሮ እያየ ሴቶቹን ትከሻ አቅፋለሁ። አቤት አቤት! የተዘጋበትን የብረት አጥር ገነጣጥሎ አንገቴ ላይ ለመቆም ኬጁን ይንጠዋል። ዕድሜ ለብየዳ ቴክኖሎጂ። ብረት ዝም ብሎ አይበተንም። እንስሳ ማስመሰል ስለማይችል ሁሉም ነገር ከጭራሮ የተሠራ ይመስለዋል። ብቻ እር ይላል። በዐይኑ የማያያትን እንስት ሁሉ የራሱ ማድረግ ይፈልጋል። እኔ ደግሞ የእኔ መሆናቸውን አቅፌ እያሻሸው አረጋግጥለታለሁ። ቅስሙን ሰብረዋለሁ። አንዴ አይደለም ደጋግሜ የሴቶቹን ፈቃደኝነት መርምሬ በእጄ ትከሻቸውን እንዳቀፍኩኝ ጉንጫቸውን ሳም ላደርግም እችላለሁ። በአንድ ድንጋይ
ሁለት ወፍ የምመታው በአንድ ድንጋይ ሁለት ወፍ የምመታበት ታዋቂ ቴክኒኬ ነው። ሀ የሰውን ልጅ የተፈጥሮ ባህሪ አጠናለሁ። ለ እፈላሰፋለሁ። ሐመሮሃ ጭላዳውን አውሬ አሸማቅቄ ቅስሙን እሰብረዋለሁ። መ በዚሁ አጋጣሚ ሴቶቹን ወደ አልጋ ከእኔ ጋር የመሄድ ፍላጎታቸውን ያለ ብዙ ማባበል አስተማምንበታለሁ። ሰ ዝንጀሮ ፊት ለፊታቸው እንደዛ አይነት ጥያቄ ሲያቀርብ ጥያቄው ከዝንጀሮ ሳይሆን ከእኔ የቀረበላቸው ይመስላቸዋል። ምናልባት እሺ ማለት የፈለጉት ለጠየቃቸው አውሬ ሊሆን ይችላል። ቢፈልጉም አይሳካም። እንስሳው እስረኛ ነው፣ በዛ ላይ አውሬ ነው። እኔ አውሬ አይደለሁም፣ አልታሰርኩም። በዛ ላይ ደግሞ ሰው ነኝ። ታንክስ ጋድ። ልክ እንደ ቱሪስቶች ማስመሰል እችላለሁ፣ ግን የዋህ አስመሳይ አይደለሁም። ቢያንስ እነሱ የደበቁትን የተፈጥሮ ሚስጥራቸውን እኔ ያውቀዋለሁ። ማወቄ ሳይገባቸውም አልፋታቸውም። ላዲ ይባላል ስሜ። ረ ጭላዳውን ወስጄ የማሳያቸው ሴቶች አፍረው መግቢያ ሲያጡ ወደ ዋናው ጥያቄ ያመራሉ። አንድ ሴት ብቻ ጭላዳውን አይታ መግቢያ አላጣችም። ሳላስበው ፍቅር ቢጤ የሚመስል ስሜት ለዚች ልጅ ያደረብኝ ከዛ አጋጣሚ በኋላ። ጭራሽ ናቀች። በቆምኩበት ጥላኝ ሄደች። ስሟን በደንብ የያዝኩት ፍቅር ከእሷ ከያዘኝ ከዛ በኋላ ጌርሳሞት ትባላለች። ዝንጀሮ ፊት አጭር ልብ ወለድ በዚህ ተጠናቋል። ቻናላችንን ላይክ፣ ሰብስክራይብ አድርጉ።